ዛሬ ስለ ሌየርስ ኦፍ ዌብ ወይ ደግሞ ሌየርስ ኦፍ ኢንተርኔት ስለሚለው ነው የማወራው። ስንቶቻችን እናውቃለን ኢንተርኔት ዴይሊ ከስተመርሊ ወይ ደግሞ በተለምዶ የምንጠቀማቸው ኢንተርኔት ፔጆች ካለው የኢንተርኔት ይዘት 5% ብቻ እንደሆነ ስንቶቻችን እናውቃለን? ራይት 5% ብቻ ነው አብዛኛው ሰው እየተጠቀመ የሚውለው ነው። ወዘር ይጎቱ ዌብ ብራውሰሮች ላይ ሄዳችሁ ጉግል ክሮም ላይ ኦፔራ ላይ እና የተለያዩ ዌብ ብራውሰሮች ላይ ማይክሮሶፍት ኤጅ ላይ ዳውንሎድ የሚጠቀሙ ሶሻል ሚዲያ ምናምን all of these are categorized under the 5% of the web የምንለው ማለት። ስለዚህ ኢንተርኔት 3 ላየሮች አሉት። የመጀመሪያው ላየር ይሄ ከስተመርሊ ወይ ደግሞ በተለምዶ የምንጠቀመው ሰርፌስ ዌብ ይባላል። ሰርፌስ ዌብ ማለት እነዚህ ኢንዴክስድ የሆኑ ሰርቸብል የሆኑ ኢንዴክስድ የሆኑ ማለት ከዌብ ብራውሰሮቻችን ጋር ከክሮም ጋር ከማይክሮሶፍት ኤጅ ጋር ከኦፔራ ጋር ከተለያዩ ዌብ ብራውሰሮች ጋር ኢንዴክስድ የሆነ አታችድ የሆነ ሰርቸብል ሊሆን የሚችል ወይ ደግሞ በእነዚህ ብራውሰሮች ሎኬት ልናደርጋቸው የምንችላቸው መረጃዎች ናቸው። ስለዚህ እነዚህ ምን ናቸው? እነዚህ ኦንላይን ዳውንሎድ የምናደርጋቸው ነገሮች በእነዚህ ብራውሰሮች ተጠቅመን ማለት ነው። እነዚህ ሶሻል ሚዲያዎቻችን እና የመሳሰሉት አብዛኛውን ጊዜ ለሁሉም ሰው ኦፕን የሆነ የኢንተርኔት ክፍል ምን ይባላል? ሰርፌስ ዌብ ይባላል። ይሄ ምንድነው? ሎጊን አይጠይቅም፣ ፓስወርድ አይጠይቅም፣ ዩዘር ኔም አይጠይቅም። ማንኛውም ሰው አክሰስ ሊያደርገው የሚችለው ነው። ለምሳሌ ጉግል ላይ የሆነ ነገር ሰርች ለማድረግ ፓስወርድ ምናምን ላይ ጠይቃችሁ ይችላል። ያለ ምንም ፓስወርድ ዩዘር ኔም እና ፓስወርድ መጠቀም ትችላላችሁ ማለት ነው። አብዛኛው በዚህ የምንጠቀመው ነገር ይሄ 5% የምንለው ማለት ነው እንትን አይጠይቅም ማለት ነው። ዩዘር ኔም እና ፓስወርድ አይጠይቅም። ከዛም በላይ ደግሞ የተለየ የሚያደርገው ከሌላው ምንድነው? በጣም ስሞል ፖርሽን ኦፍ ኢንተርኔት ነው። ኦልሞስት በኢንዴክስድ የሆነው የኢንተርኔት ኮንተንት ካለው የኢንተርኔት ኮንተንት ወይ ደግሞ ይዘት በጣም ትንሽ ነው ማለት ነው። ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ ዲፕ ዌብ ይባላል። እነዚህ ደግሞ ኢንዴክስድ ያልሆኑ በዌብ ብራውሰሮች ኢንዴክስድ ያልሆኑ በጉግል ክሮም፣ በኦፔራ ብራውሰር፣ በማይክሮሶፍት ኤጅ እና ሌሎች ብራውሰሮች ኢንዴክስድ ያልሆኑ ዴታዎች መረጃዎች ኢንተርኔት ላይ ያሉት ምን ይባላሉ? ዲፕ ዌብ ይባላሉ። ይሄ አብዛኛው የኢንተርኔት ኮንተንት የያዘው ይሄኛው ነው። እስቲ አራውንድ 90% የኢንተርኔት ክፍል በዲፕ ዌብ ነው አክሰስብል ሊሆን የሚችለው ኦር በዲፕ ዌብ ውስጥ ያለ ነው። እነዚህ ምን ናቸው? እንያቸው። ለምሳሌ ባንኪንግ ሲስተም አሁን ለምሳሌ የኢትዮጵያ ንግድ ባንክ ኦር ዳሽን ባንክ ሰርቸብል አይደለም፣ ኢንዴክስድ አይደለም። ጉግል ላይ ገብታችሁ ሄዳችሁ የፈለጋችሁትን እዛ ላይ ያለውን መረጃ ማግኘት አትችሉም። ኦቶራይዝድ መሆን አለባችሁ ማለት ነው። ኦቶራይዝድ የሆነ ሰው ብቻ ነው እዛው ዳታቤዝ ላይ እነዚህ ባንኮች፣ እነዚህ ዓለም አቀፍ ድርጅቶች፣ የሀገሮች ድርጅቶች ውስጥ ያለውን መረጃ እዛ ውስጥ ኦቶራይዝድ የሆነ ሰው ብቻ ነው ሊያ የሚችለው። ስለዚህ ምንድነው ይሄ? ኢንዴክስድ አይደለም ወይ ደግሞ በዌብ ብራውሰሮች አማካኝነት ማንኛውም ሰው ሊያገኛቸው የሚችላቸው አይደሉም። ፕራይቬት ኢንፎርሜሽኖችን የያዙ ነው። ለምሳሌ እያንዳንዳችን ሶሻል ሚዲያዎቻችን ላይ ያለነው ኮንተንት ወይ ደግሞ ያስቀምጥነው ኮንተንት በእኛ በዩዘር ኔም እና በፓስወርዳችን ብቻ አክሰስ ሊደረጉ የሚችሉ ናቸው ማለት ነው። ኦኬ። ስለዚህ ይሄኛው አክሰስ ፓስወርድ ይጠይቃል፣ ሎጊን አክሰስ ወይ ደግሞ አካውንት ይጠይቃል ማለት ነው። አብዛኛው ዓለም ላይ ያለው ሰርቨሮች ላይ ያለው ክላውድ ላይ ያለው ዳታቤዞች በሙሉ የተለያዩ ድርጅቶች፣ ትልልቅ ተቋማት ዴታዎች፣ መረጃዎች፣ የግለሰቦች የዚህ ሁሉ ሰው ዓለም ላይ ያለው ኢንተርኔት የሚጠቀም ኢትዮጵያ ውስጥ ወደ 29 ሚሊዮን ኢንተርኔት ተጠቃሚ ያለ ይባላል። ይሄ ሁሉ የሚጠቀመው በኢሜል፣ በፌስቡክ፣ በትዊተር፣ በኢንስታግራም ይሄ ሁሉ ሰው የሚጠቀመው የሚያስቀምጠው መረጃ ቪዲዮ
ፓስወርድ፣ ዩዘር ኔም እና ፐርሰናል መረጃዎች የግል መረጃዎች በሙሉ ሰርቸብል ኢንዴክስድ አይደሉም። ሌላው ሰው በብሮሰር ገብቶ ሊያገኛቸው የሚችላቸው መረጃዎች አይደሉም ማለት ነው። ለዛ ግለሰብ ብቻ ለዛ ድርጅት ብቻ አውቶራይዝድ ለሆነ ግለሰብ ቦርድ ድርጅት ብቻ አክሴስ የሚሆኑ ናቸው። ስለዚህ ነው ኢንዴክስድ አይደሉም፣ በዌብ ብሮሰሮች ኢንዴክስድ አይደሉም፣ ወይ ደግሞ ሰርቸብል አይደሉም። ኦንላይን ፍሪሊ ሰርቸብል አይደሉም፣ በነፃ የምናገኛቸው መረጃዎች አይደሉም። ቅድም እንዳልኩት እንግዲህ 90% የኢንተርኔት ይዘት ዲፕ ዌብ ውስጥ ያለ ነው ማለት ነው። ኦኬ፣ ዲፕ ዌብ ውስጥ የመጨረሻው እና ሶስተኛው ደግሞ ዳርክ ዌብ ይባላል። ይሄ ደግሞ ካለው የኢንተርኔት ክፍል 1% ነው የሚይዘው። 1% ነው የሚይዘው። ዳርክ ዌብ ውስጥ ያሉት መረጃዎች እነዚህ መደበኛ ኢንተርኔት ላይ የምናገኛቸው መረጃዎች አይደሉም ማለት ነው። ኦኬ፣ እነዚህ ኢንዴክስድ የሆኑ በአይፒ አድሬስ ለምሳሌ በአገሮቹ ያላችሁበት ሀገሮች አይፒ አድሬስ ኦር ኔትወርክ ምናምን ነገር ልታገኙ የማትችሉት የተለየ ዌብ ብራውሰር የሚጠየቅ አክሰስ ለማድረግ እዛ ውስጥ ያለው ዳርክ ዌብ ውስጥ ያለው መረጃዎች አክሰስ ለማድረግ የተለየ ዌብ ብራውሰር ይጠይቃል። ለምሳሌ በክሮም ገብታችሁ አክሰስ ልታደርጉት አትችሉም። በማይክሮሶፍት ኤጅ ገብታችሁ አክሰስ ልታደርጉት አትችሉም። ኢቭን ዴታውን አክሰስ ለማድረግ የተለየ እንትን ይጠይቃል ማለት ነው። ለምንድን ነው ይሄ ያስፈልግበት ምክንያት? ይሄ ፎር ፕራይቬሲ አንድ አኖኒሚቲ ይባላል። ምንድን ነው? ሰዎች ለምሳሌ ሪሰርቸሮች፣ ጆርናሊስቶች ሪሰርቸሮች፣ ጆርናሊስቶች ለተለያየ ፐርፐዝ ፎር ጉድ ፐርፐዝ እንበል፣ ለባድ ፐርፐዝም የሚጠቀሙ አሉ። እሱን ዲቴል ያልሄድበትም በጣም ህገወጥ ስለሆነ ለመልካም አላማ ለምሳሌ በጣም ሪፕሬሲቭ የሆኑ ጆርናሊስቶችን የሚያሳድዱ አገሮች ውስጥ የሚኖሩ ዜጎች ጆርናሊስቶች ሎኬተብል ላለመሆን ወይ ደግሞ መረጃቸው የት እንዳሉ የት ሆኖ መረጃውን ጀነሬት እያደረጉ እንደሆነ እዛ ሀገር ውስጥ ያሉ ባለስልጣናት ትራክ እንዳያረጓቸው እንዳያገኟቸው ኦኬ እዛ ተደብቆ በዚህ በዲፕ ዌብ ውስጥ ነው መረጃውን የሚያስቀምጡት፣ አርካይቭ የሚያስቀምጡት ጀነሬት የሚያደርጉት ማለት ነው። ልክ ለምሳሌ ቀለል ላድርገውና አሁን የሆነ ጊዜ ኢትዮጵያ ውስጥ ኢንተርኔት ዝግ ነበረ። ስለዚህ ምንድነው ሲፎን ተጠቀሙ ምናምን ተብሎ ሰው በኖርማል አይፒ አድሬስ የማይከፍተው በሲፎን ደግሞ ይከፍት ነበረ ማለት። ልክ እንደዛ የተለየ ብሮሰር አለው ማለት ነው። ብሮሰሩ ቶር ይባላል። ኦኬ ቶር ይባላል which is the onion router ማለት ነው። ቲ ዴ ነው፣ ኦ ኦኒየን ነው፣ አር ራውተር ነው። ምን ማለት ነው? በጣም በብዙ ሌየሮች ራንደምሊ ኦኬ። እንግዲህ ይሄ ዲቴል የእንትኑን አልሄድበትም፣ ቴክኒካል ኤክስፕላኔሽኑን አልሄድበትም። ነገር ግን ራንደምሊ ለምሳሌ ያላችሁበት አገር ውስጥ ያለው የቴሌኮም ካምፓኒ እናንተ ሰርቪሱን የገዛችሁት የቴሌኮም ካምፓኒ እናንተ ሎኬት ማድረግ በማይችል መልኩ መረጃው ራንደምሊ ነው አክሮስ ዘ ወርልድ የሚሄዱ ወይ የዳታ ፍሰቱ። ለምሳሌ ከፈረንሳይ ጀነሬት እያደረጋችሁ ከሆነ ያ መረጃ ዳይሬክትሊ ትራዲሽናል ሎካል ኔትወርክ ተጠቅሞ ሳይሆን ከፈረንሳይ ይወጣና ሳውዝ አፍሪካ ገባል። ሳውዝ አፍሪካ ገባና ደግሞ ሌላ አሜሪካ ያለው ራውተር ወይ ደግሞ ዳታ ማስተላለፊያ ማዕከል ይገባል። ከአሜሪካ ደግሞ ህንድ ይገባል። ከህንድ ደግሞ ለምሳሌ ለቻይና ከሆነ የተላከው ቻይና ይገባል። ምን ማለት ነው? መደበኛ የሆነ የዳታ ፍሰት ሂደት ተከትሎ ሳይሆን የሚሄደው ያ መረጃ በቀላሉ ትሬስ ማድረግ በማይቻልበት መንገድ ድብቅ በሆነ መንገድ የሚሄድ ነው ማለት ነው። ሶ ቶር ብራውሰር ወይ ደግሞ ቲኦአር ብራውሰር ጉግል ፕሌይ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የዚህ ጠቀሜታው ምንድነው? አንደኛ በመደበኛው ኢንተርኔት ላይ የሌሉ መረጃዎችን፣ የሪሰርች አርካይቮችን፣ የጆርናሊስቶች መረጃዎችን እዛ ላይ ማግኘት ይቻላል ማለት ነው። ለምሳሌ በመደበኛው የማታገኙት
መጽሐፍ ሊሆን ይችላል። ለምሳሌ መደበኛ ኢንተርኔት ላይ ግዛ ምናምን ብሎ የሚጠይቃችሁ አይነት ነገር ከሆነ እዛ ላይ ሄዳችሁ ደግሞ ልታገኙ ትችሉ ይሆናል ማለት ነው። ሌላው እንዳልኩት ፎር ፕራይቬሲ ኤንድ አኖኒሚቲ ነው። ሰዎች ለምሳሌ የት ጋር እንዳላችሁ እንዳያውቁ ስልካችሁ ለምሳሌ ትሬስብል እንዳይሆን ስልካችሁ ትሬስብል እንዳይሆን ማለት መደበኛ ኢንተርኔት ስንጠቀም ትሬስብል ነው ዲቫይሳችን። ምን ማለት ነው? የት እንዳለን የት ሆነን እያወራን እንደሆነ የት ሆነን እየተጠቀምን እንደሆነ ከጂፒኤስ ጋር የተሳሰረ ስለሆነ ይታወቃል ማለት ነው። ግን ዳርክ ዌብ ስንጠቀም የት እንዳለን የት ሆነን እየተጠቀምን እንደሆነ ማንኛውም ሰው ሎኬት ሊያደርገን አይችልም። ኢቭን ኢንተርኔት አስጠቃሚ ድርጅት ኢንተርኔት የሚያስጠቅመን ድርጅት ራሱ ትሬስ ሊያደርገን ቢፈልግ የት እንዳለ ዲቫይሳችንን ማወቅ አይችልም ማለት ነው። በጣም ብዙ ሪሰርች አርካይቮች እዚህ ብራውዘር ላይ ታገኛላችሁ። በጣም ጥንቃቄ ማድረግ የሚያስፈልገው እዚህ ጋር አንድ ፕራይቬት ኢንፎርሜሽኖቻችሁን ሎጊን ምናምን ማድረግ አያስፈልግም። ቲኦአር ብራውዘር ላይ ኦር ቶር ብራውዘር ላይ ምንም አይነት ፕራይቬት ኢንፎርሜሽን ፓስወርድ ወይ ዩዘር ኔም አታስገቡ። ሁለተኛ ደግሞ ምንም አይነት መጽሐፍ ዳውንሎድ አታድርጉ። ምንም አይነት ፒዲኤፍም ዳውንሎድ አታደርጉ። ምክንያቱም የእናንተን ፕራይቬት ኢንፎርሜሽን እዛ ላይ ካስገባችሁ በቀላሉ ሀክ ልትደረጉ ወይ ደግሞ ማልዌር ዲቫይሳችሁን አታክ ሊያደርጋት ቫይረስ አታክ ሊያደርግ ይችላል። ፕራይቬት ኢንፎርሜሽናችሁን ሊሰረቅ ይችላል። ለምን? ሊትራሊ ኢትስ ኢሌጋል ነው። ይሄ የኢንተርኔት ክፍል ኢሌጋል ነው። ብዙ ከቻይልድ አቢዩዝ ጋር ተያይዞ ብዙ ኢሌጋል ነገሮች የሚከናወኑበት ህገወጥ የሆኑ ተግባሮች የሚከናወኑበት ዓለም ስለሆነ ይሄ 1% ወይ ደግሞ ዳርክ ዌብ የሚባለው ብዙ አይነት ትራፊኪንግ ምናምን የሚካሄድበት ስለሆነ የህግ ወይ ደግሞ የኢንተርኔት ሴኩሪቲ ባለሙያዎች የየሀገሮቹ ባለሙያዎች እዛ ላይ ክትትል ስለሚያደርጉ ፕራይቬት ኢንፎርሜሽናችሁን ካስገባችሁ በቀላሉ ለአደጋ ልትጋለጡ ትችላላችሁ። ይሄንን ለማሳወቅ ነው። ቀጥሎ የሚያዘጋጀውን ኮንተንቶች ፕሮግራሞችን መከታተል የምትፈልጉ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ፎሎ እንድታደርጉ አሳስባለሁ። አመሰግናለሁ።